አሁን ሰላም ስምምነቱ ተፈጽሟል። ይሄ ሰላም ምን ያህል ይቆያል ካልከኝ ወይስ ይጸናል ወይ ካልከኝ መልሴ አይጸናም ነው። ሰላሙ የሚቆየው እስከ ክረምቱ ድረስ ነው። ክረምቱ ላይ ሌላ ጦርነት ይጀመራል። ያው የህወሓትን ባህሪ ማወቁ ያስፈልጋል። ድሮ በነገስታቱ ጊዜ ድሮ ምን ይባላል መሰለን ትግራይ የአርባ ነጋሪት ሀገር ነው ይባላል። የአርባ ንጉስ ሀገር ነው ይባላል። አውራጃዊነት ትግራይ ላይ በጣም የከፋ ነው። በጣም የከፋ የአውራጃዊነት አለ። ኢትዮጵያ ውስጥ የአውራጃዊነት ባህሪ ያለው በከፋ ሁኔታ ትግራይና ኦሮሚያ ነው። አማራ ክልል አሁን ይሄ የጎንደር የጎጃም የሚለው ጎጥ ፕሮዳክቲቭ ያልሆነ ካድሬ ረበልሽ ካድሬ ያመጣው እንጂ ወደ ማህበረሰቡ የወረደ አይደለም። ኦሮሚያ ስቴት ለምሳሌ የወለጋ አለ፣ የሸዋው፣ የአርሲ፣ የባሌው አፍጋኒስታንና የአሜሪካን ያለም ልዩነት አንዳንዴ ሲያሳይተዋል። የትግራዩ ግን ከሁሉም የከፋ ነው አውራጃዊነት እና ባለፉት 27 ዓመታት ወደ ኋላ ነው እስከ 1966 በስከ ነገስታቱ ዘመን ፓወር ላይ የነበረው ማን ነው ትግራይ ላይ የሚለው ማወቅ አንድርታዎቹ ናቸው። ከ1966 በኋላ ደግሞ ማን ነው ፓወር ላይ ያለው ነው? ከትጥቅ ትግሉ ጀምሮ እስከ ዛሬ ድረስ በነበረው ላይ አድዋዎች ናቸው። የአድዋው ቡድን መጣ። ያው አንድ ቡድን ያድጋል፣ ይወለዳል፣ ይሞታል። አሁን የአድዋው ቡድን የራሱ ጨርሷል። ማን መጥቷል? የትግራይ ላይ ስታዩት እዩት፣ አንድርታዎቹ መጥቷል። ለምሳሌ አሁን ያለውን የትግራይን አገዛዝ ስናየው ለምሳሌ ሰራዊቱ የሚመራው ማን ነው? ታደሰ ወረደ ነው። መቀሌ ነው። አንድርታ ነው። ከሰራዊቱ ዋነኛ አማካሪ ማን ነው? ጻድቃን ነው። ራያ ነው። የህወሓት ወይም ያገዛዙ አፈቀላጤ ማን ነው? ጌታቸው ረዳ ነው። እነ ጌታቸው አሰፋን ወሰዳቸው መቀሌዎች ናቸው። መስያ አብራን ወሰዳቸው ተንቤኖች ናቸው። እና እዛ በሁለቱ መካከል ላይ ያለው ባትል ሰላም እንዳይኖር ትግራይ ላይ ያደርጋል። የሰላም ስምምነቱ እንዳይፈጸም ያደርጋል። አንድ አንጃ ያድዋው መቀጠል ያለበት ሆኖ የሚወጣው ካልኩሌት የሚያደርገው ከትግራይ ህዝብ ጥቅም አኳያ አይደለም። ሰላሙን ካልኩሌት የሚያደርገው እሱ ከሚወጣበት ጎጥ አኳያ አድርጎት ሰላሙን አደርሶት ይወጣል። ይሄ ትግራይ ላይ በጣም ስር የሰደደ ያኔም ትግል ላይም አሻ ብለው ሲፋጁበት የራሳቸውን ታገብ ሲገዳደሉበት የነበረ የፖለቲካ ባህል ነው። እና እስቲ እዚህ በሚዲያ ላይ ያሉት ናቸው ትግራይ ላይ ያሉት ናቸው በዲያስፖራ ያሉት ናቸው። አሁን አድዋ የለም። በነገራችን ላይ ወደ ኋላ ሄደው ከ2010 በፊት መለስ ዜናዊ ከሞተ ጀምሮ ለ7 ዓመት እኮ ህወሓት ግምገማና ብጥብጥ ላይ ነች። በማና በማን በእናዜም መስፍን ቡድንና በነስባት ነጋ ቡድን። የነስባት ነጋ ቡድን ማንን ነው የሚወክለው? አድዋዎችን ነው የሚወክለው። እና የነሱ ከባድ ባትል ነው እና አብይ አህመድን እንዲወጡ ያደረጋቸው ኢህአዴግ ውስጥ የበላይነት እንዲህ ያደረጋቸው። እና ይሄ ባትል የት ድረስ እንደሄደ የፓወር ባትሉ ፓወር ስትራግሉ የት ድረስ እንደሄደ አየው አይደለም። ስለዚህ አሁን ትግራይ ላይ ይሄ ሁኔታ ምንም ልትመልሰው ካልት ስለማይቻል ይሄንን መፍታት የሚችለው የኤኒቨር ሆጃ ወይም ደግሞ የአልባንያ ሪዮት ሳይሆን አክሱም ጽዮን ማርያም ከረዳቻቸው ብቻ ነው ከአውራጃዊነት ይመጡ። አክሱም ጽዮን ማርያም ደግሞ እኔ እስከማውቀው ድረስ የግራ ዘመም አክራሪዎችን ስትረዳ ይቻላል። አውራጃዊነቱ ሊፈታ ስለማይችል አውራጃዊነቱ ካልተፈታ ደግሞ ትግራይ ላይ የሚመጣ ሰላም ይኖራል ማለት ይቸግራል። እንዴት ሊሆን ይችላል ታስባለህ? ስለዚህ ያው ፌደራሊዝሙ እንዳለ ሆኖ ጦርነት ተነስቶ በጦርነቱ ላይ አገሪቷ እንደ ሀገር ዋጋ ስለከፈለች ትግራይ ላይ ያው የሚመሰረተው መንግስትን ላይ አማራውም፣ ኦሮሞውም፣ ሶማሌውም፣ አፋሩም፣ ቤንሻንጉልም ደቡብም ዋጋ ስለከፈለበት ምን አይነት መንግስት ነው የሚመጣው? የትግራይ ህዝብ ጥቅም የሚያስከብር ነው ወይስ የአንድ ጎጥ ነው የሚለውን ለመለየት ትግራይ ህዝብ የሚፈልገው ነው የማይፈልገው ነው የሚለውን ለመመለስ ስለሚያስፈልግ ዝም ብሎ ለደብረጽዮንና ለጌታቸው ረዳ መተውለት አይደለም ይሄ ጉዳይ። በቃ ተዋክተዋል፣ ተዳምተዋል። የሀገር ኢኮኖሚ ደቋል። ጦርነት በጣም መጥፎ ነገር ነው። እኔ በፍጹም የፈለገ ነገር ቢሆን ወደ ጦርነት መገባት በምንም ጉዳይ ላይ ከፀሐይ በታች በምንም ጉዳይ ላይ እንኳን አይደለም ኢትዮጵያውያኖች ቀርቶ የእርስ በርስ ጦርነት ቀርቶ ከጎረቤት ሀገር ጋር መዋጋት በጣም ከባድ ዋጋ ያስከፍላል። የመጨረሻ አማራጭ መሆን አለበት። ይሄ ነው ማለት
ያ ሆኖ ታልፎ ተዋክቷል። አገሪቷ ብዙ ዋጋ ከፍላለች። ስለዚህ ብዙ ዋጋ በተከፈለለት መንግስት ላይ እዚህ ቁጭ ብለህ ብቻ 4 ኪሎ ላይ እነሱ ተነጋግረው እንዲፈቱት የምትተው አይደለም። የትግራይ ህዝብ ጉዳይ አሁን ለምሳሌ አሁን ከትግራይ አካባቢ የሚሰማውን ድምጽ ስታዩ ኔትወርክ ሲዘጋብን አልጮኻችሁልን ነው። ሌላውን ህዝብ መብራት ውሃ ስንከለከል አልጮህባችሁብን ነው። ልክ ነው፣ መጮህ ነበረበት። አሁንም የሚመጣው መንግስት ሲመጣ ዝም ብሎ ለነሱ ብቻ የሚመጣው መንግስት ህዝቡ ለኛ ብቻ ስታችሁ ዝም ማለታችሁ ልክ አይደለም ይላል የሆነ ጊዜ ተነስቶ። ስለዚህ ፌደራል መንግስቱ እዛ የሚመጣው መንግስት ላይ የህጋዊውን መንገድ በተከተለ መንገድ በህጋዊ ሁኔታ የህዝቡን ጥቅም ታሳቢ ያደረገ መሆኑን ኮንትሮል የማድረግ ሜካኒዝም መዘርጋት አለበት። ዝም ብለህ ለጦርነት ነጋሪ ለነዚህ ለዋርሎዶቹ ምትው አይደለም። For comprehensive coverage and insightful analysis, stay informed with Blatta News. አሁን ባለው ነባራዊ ሁኔታ እንደምታየው የጎበዝ አለቆች ናቸው ያሉት፣ የጦር አመራሮች ናቸው ያሉት። እነሱ ደግሞ ጽንፍ በረገጠ ሁኔታ በአውራጃዊነት የተሰነጣጠቁ ናቸው። አሁን ታይዋለህ፣ በቅርቡ ይወጣል እንድርታ ሲወገዝ፣ እንድርታዎቹ ደግሞ አድዋን ሲያወግዙ ታይዋለህ። ባለፉት 27 ዓመታት ከሌላውን የትግራይ ህዝብ ከሌላ ኢትዮጵያዊ የነጠሉት የአድዋ ሊቃኖች ናቸው የሚሉ ሰዎች አሁንም በብዛት እየመጡ ነው እንደምታየው። እና ይሄ መረጋጋም ሁኔታ ባለበት ላይ ትግራይ ላይ ህወሓት ጠፍቶ ሰላም ይሆናል ማለት ይቸግራል። ምክንያቱም የትግራይ ክልል በአውራጃዊነት ስንጥቃት ስር ሰደድ ቀደም እንዳልኩ ስር ሰደድ ችግር ያለበት ነው። ቀደም እንዳልኩ በተለምዶ የ40 ነጋሪት ሀገር ይባላል። 40 ነጋሪት ነው የሚመታበት። 40 ነጋሪት የተመታ በየትኛው ነጋሪት ነው አቤት ብለህ የምትወጣው? ስለዚህ ምንም ቀላል ነገር ነው ይሄ። ምንም ነብይ መሆን አይጠይቅም። አንደኛው አንጃ ተገንጥሎ ይወጣል፣ እስከሚቀጥለው ክረምት ድረስ ራሱን ያጠናክራል፣ እንትን አይልም። ከዛ በኋላ ግን ይዋጋል። ይኸው መዘንጋት ያሌለብህ ደግሞ ስፔሻሊ በተለምዶ የአድዋ ኔትወርክ የሚባለው ትራንስፖርቴሽን ዘርፉ ላይ ሴክተሩ ላይ አየር መንገዱ ላይ ባቡር ላይ ምንድነው ተጽዕኖ ምንድነው ያለው ትስስር የሚለው መታየት አለበት። ወደቦች ላይ ምንድነው ያለው ትስስር የሚለው መታየት አለበት። አዘርስ መታነቂያ ገመድን ነው የምታጓጉዘው ማለት ነው። እና የተለያዩ ካርታዎች ስላላቸው የተለያዩ 40 እጅ ስላላቸው ትግራይ ላይ 40 ነጋሪት ነበር እንዳለው እነሱም 40 እጅ ስላላቸው ያንን መቆጣጠር ስለማችን መቀነስ ነው። ስለዚህ መቀነስ ከሆነ የምንችለው ደግሞ ጦርነት አይቀርም ማለት ነው። መፍታት አይቻልም። ጦርነቱን በብቸኝነት ሊያስቀር የሚችለው የትግራይ ህዝብ አንጃ ደግፎ የማይወጣ ከሆነ ነው። አንጃ ደግፎ የማይወጣ ከሆነ ጦርነት ሊቀር ይችላል። አንጃ ደግፎ የማይወጣ ከሆነ ግን በቀደም እንዳልኩ ከአማራ ክልል ላይ ለምሳሌ ጎንደርና የጎጃምን ክፍፍል ብታየው ካርዲ ወገብ ላይ ተንጠለጠለ ነው። ኦሮሚያና ትግራይ ላይ ግን እንደዚህ ያለው ወደ ማህበረሰቡ ይወርዳል። ወደ ማህበረሰቡ ስለሚወርድ ያንን በሚመጥን መንገድ መፍታት ካልተቻለ ክትትል ካልተደረገበት በስተቀር በቀጣይ በእኔነት ክረምት ላይ ጦርነት ይጀምራል። ጦርነቱ ግን የሚጀምረው ጌታቸው ረዳ ወይም ወዲ ወረደ ላይሆን ይችላል። አንደኛው አንጃ ስፔሻሊ ያው ስምነቱ ላይ ሲታይ በሙሉ አድዋዎቹ የሉም ያሉት ቀደም እንዳልኩ እንድርታዎቹ ራያዎቹ ናቸው። እና ያድዋው አንጃ ወደ ጦርነት ይገባል። አንዳንድ ምልክቶችም ከዚህ ቀደም ብሎ ሲሰጡ ነበር። ለምሳሌ ማን ነው ኢንሳይ ነበር የቀድሞ የጠቅላይ ሚኒስትር አብይ አህመድ አለቃ ሳንቲም ነው መሰለኝ ቅጽ የትግራይ ታጋዮች ቅጽል ይወዳሉ እና ሳንቲም እንዲህ ሲሉ ነበር። እና ያው ትግራይ ላይ ያለው ፖለቲካ የተምታታ ነው፣ በጣም የተምታታ ነው። በጣም የተምታታ መሆኑን ለማየት ያው ቲፒኤልኤፍ ራሷ የተምታታባት ነች። የእንትና መጽሐፍ ማን ነው አበበ ጆቤ ለፒኤችዲ የሰራውን ጥናት ወደ መጽሐፍ ቀይሮታል። እንግዲህ አበበ ጆቤ ሊታገል የወጣው የባላባት ስርዓት ነው። ታግሎ አሸንፎ ስልጣን ይዞ ከለቀቀ በኋላ ደግሞ ትግሉን በተመለከተ የጻፈው መጽሐፍ ዴዲኬሽኑ ለባላምባራስ ተክለ ሃይማኖት ይመስላል። ለአባቱ ምን ለማድረግ ነው ራሱ እግዚአብሔር ነው የሚያውቀው። የባላባቱን ስርዓት ታግለከው ስታበቃ ካሸነፍኩ በኋላ ደግሞ ያንን በተመለከተ ወይም ከዛ ጋር ኢንዳይሬክትሊ እንደሆነ የተያያዙ ኢሹዎችን ላነሳበት መጽሐፍ
ዴዲኬሽኑን ለባላምባራስ ውስጥ አደረገው። ምን ትግሉ ታዲያ ለምንድን ነው የሚያስፈልገው? ትግሉ ለምንድን ነው የሚያስፈልገው? ምንድን ነው የሚፈልጉት? እና የሚሉን ለመመለስ ይቸግራልና የትግራይ ላይ እንዳልኩ 3 ነገሮች መታወቅ አለበት። አዲስ የሚመሰረተው መንግስት ብቻውን ለእንድርታዎቹ ወይም ለአድዋዎቹ መጥቶ አይደለም። የትግራይ ህዝብ የኢትዮጵያ ህዝብ ይመለከተዋል። ምክንያቱም ጦርነቱ ሁሉንም ህዝብ ነው ዋጋ ያስከፈለው። ከዚህ ቀደምም የትግራይ አክቲቪስቶች በብዛት ሲቀሰቅሱ እንደነበረው የኢትዮጵያ ህዝብ ለምን ከጎናችን አልቆመም ሲሉ ነበረ። ያንን ጥሪ ያንን ማከበር ነበረበት። አሁንም አክብሮ ከጎናቸው መቆም ያስፈልጋል እና ለብቻው መጥቶ አይደለም፣ ብዙ ዋጋ ተከፍሎበታል። ሁለተኛው የአውራጃዊነቱ ጉዳይ ነው። ህዝቡ እኔ በግሌ ህዝቡ ከአውራጃዊነት ወጥቶ እንደ ትግራዋይነትና እንደ ኢትዮጵያዊነት ቢያስቡ ከዚህ ጋር ሊሄድ ለሚችል ርዕዮተ ዓለም ወይም ደግሞ የፖለቲካ ሀሳብ ድጋፍ ቢሰጡ የተሻለ ነው። Don't miss a story. Subscribe now. Join our community for the news that matters.